ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ አልክ እኮ የሰማው ነኝ እኮ ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድነው መለሰን? አልቀጣም ነው ያለው። ጌሙ መቼ ነው እንዴ የተጫወቱት ጌም? አባቱ አሁን እኮ ኦቨር ዘ ጌም። እኔ ይቅርታም ጠይቃለሁ ረሱላችንን አለይሂ ሰላቱ ሰላም። ማን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገር እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳናና እኔ አታሳና ከእስልምና አይደለም። ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ዱንያ ላይ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጤን ነው የምነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ቢባል እኔ ረሱልን ምንድነው አዚም ረሱል ላይ አለይሂ ሰላም ሰው የፈለገውን ይሳሰት። ገባ? እስልምና ተከታዮች ብለህ ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ሰራለህ። ሼም ነው። ካሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልለህ ተነስተህ ረሱላችን ላይ የተለማመደው ሰውዬ ጀግና ነው ብለህ አሞግሰህ አንደኛው ነገር ረሱላችን አለይሂ ሰላቱ ሰላም የሉም። አንዳንድ ሰዎች ማንቤ ላይ ቪዲዮ ሲሰሩ ሼኮችን አየሁ ታዘብኩ። ይሄ ሰውዬ ረሱላችንን አቀለለ። ማንም እዚህ ምድር ላይ ያለ ሰው ረሱልን አያቀለው። እዚህ ምድር ላይ አይደለህም አንተ። እዚህ ምድር ላይ ያለ ፍጡራን በሙሉ ቢነሳባቸው ወላሂ ረሱልን ማንቋሸሽ አይችልም። የፈለገ ሰው ረሱልን መቆሸሽ አይችልም። የተደመደመ ነገር ነው። እስልምና መቆሸሽ አይችልም። የተደመደመ ነገር ነው። በጣም የሚያሳዝነኝ ግን ረሱላችን እንደዚህ አይነትን ሰው እንዳንተ አይነትን ሰው ነው አለይሂ ሰላቱ ሰላም። ረሱላችን እንዳንተ አይነትን ሰውም ጨምሮ ነው ናፈቁኝ ያሉት ሳያዩክ ማለት ነው። የሰራው ቪዲዮ ምንድነው የሚለው? ኢስማ ህዝቡ በኦሮምኛ የሰማውን በአማርኛ ይሄን መልእክት ነው ያስተላለፍኩት። ለምንድን ነው ቦታ ሰጣችሁ ቪዲዮ ነገ አንተ አሁንም ብትሆን እኔ የምልህ ቪዲዮም እንደዛ ነው የሚለው። ረሱልን ብቻ ተሳደብክም እንጂ ያላደረከው ነገር የለም። ጥግ ደርሰሃል። አላህ ሂዳያውን ይስጥህ ነው የምለው። እንዳንድ ወንድም አዘንኩ። በጣም ቀልቤ የተሰበረ ለመጀመሪያ ጊዜ ቀልቤ የተሰበረው እዛን ቀን ነው። የፈለከውን ስታረግ ወለጋ ሰጥቻለሁ፣ ጅማ ሰጥቻለሁ። ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማረህ ዲን ምን አይነት እምነት ነው እየተከተልክ ያለው አንተ? ይኸው አባቴ የሆነ ነገር ገባ ተደርጎልሻል መሰለኝ። ጠንክር ወጣሃል። ከፍረሃል። አንተ ከፍረሃል። ገባ? ከፍረሃል። ወንድሜን መልስልኝ እኮ ነው እናንተ መቃብር ውስጥ አልኩ። ወላሂ ወቢላሂ እዚህ ምድር ላይ ያለ ሁሉም ሰው ከእናቴ አይበልጥልኝም። ግን እናቴ በጣም የምትናፍቀኝ ወላሂ ከረሱሌ አትበልጥልኝም። ሰውዬ እዚህ ጋር እኮ እያሳመንክ ያለው አንተ ስር ያሉ መሀይም መንጋዎችን እኮ አይደለም እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየቁ ያለሁት። ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ጊፍት ሙስሊሞች ጊፍት ካልሰጡ እርግጠኛ ነኝ አንተ የሚልክ ደፍሮ የሚልክ ጠፋ እንጂ እስላም ሁሉ ስደብ እኔ ስር ያሉት አራጅ ናቸው ብለሃል እኮ። እኔ ስር ያሉት አራጅ ናቸው አልክ። አሁን በሙስሊም ይሄን ተመጣጣኝ ትችላለህ። ወደተም ሊያረጉ ይችላሉ። ስማኝ እኔ ማንንም ይቅርታ አልጠይቅም። እኔ ስማኝ አሁን እኔ ረሱላችንን አለይሂ ሰላም አንቋሸ ይቅርታም የለም። ገባ? አዳምጥ። ካፍራሃል። በሳቸውና በኔ መካከል ለምን ትገባለህ አንተ? ምንድነህ? አዳምጠኝ። አሁን እኔ ጌሙ የተጫወትኩት ከ10 ቀን በፊት እፎ የሚባለውን አንተ ወቀው እንጂ ነው ያለው። ጌም ተጫወትን። 3 ቅጣት ሰጠኝ ልጁ። አንደኛ ቅጣት ፀጉር መቆረጥ፣ ሁለተኛ ቅጣት ጊፍተሩ እፎይ ነው። ጊፍተሩ ቪዲዮ አለ ልብ ብለህ ስማ። ወረበል ከአባ ወረበል ኢዛ እፎይ በደንብ ታውቀዋለህ።
በደንብ ማን ነው የምትዋሸው? አሁን እኮ አንተ ከረሱላችን ያስፈልጠ ሰውን እየፈራህ ነው። ስለቁንስ ቶሎ ወደ ጭንቅላት ተመለስና ሰባው ለማኖስ ለማይደለው ሰው የራሱ ወደ ጀነት ታዞለታል። ቀይር ያለበትን ቦታ ተንቀሳቀስ። አንተ ያንን ምጃ ነው የምወስድብህ እንደው ማለት ነው። ልቀቅ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀ መሄድ አለብህ አንተ። አገሩን ለቅቄ ልጥፋ ያለ በለሳ ወላሂ ልትገሉኝ ነው ልትገሉኝ። ሱብሃንአላህ ገዳይ አይደለንም። አንተ እኮ ቁርአን ቀርተህ አባቴ ያስታውሳለሁ ንግግሬን አባቴ ያስታውሳለሁ። ስማ አንተን የመሰለ ማለት ነው አባቴ አንተ ቁርአን ሲጨርስ ወይፈን ነው አርዶ ሰውን ያበላው። ህፃኑኛ ያስታውሳለሁ አርዶ ቁርአን ጨርሶ የሆነ ክታብ እኔ አልደረስኩበት ብሉ ይባላል። ለምን አሰማኝ ምን ተረትህ ብሉ የሚባል ክታብ ታክቱ እዚህ ላይ ስላለ ነው። አንደኛ ቅጣት ጸጉርን ተላጫልኝ፣ ሁለተኛ ቅጣት ኢሳያስ ኢትዮጵያን ያስተዳድራል በለልኝ፣ ሶስተኛ ጊፍተሩ እፎይ ነው ኪንግ በለልኝ። እኔ ያንተን እፎይ እኔ ፊልድ አይደለም በእምነት ውስጥ አልገባም። የሰው እምነት እኔ ክብር አለኝ ለየትኛውም እምነት። እኔ እንዳንተ ጽንፈኛ አይደለሁም። ገባ? እኔ ታቦት ሲወጣ ሚካኤል ቤተክርስቲያን ቦሌ ሚካኤል ያቆኛል መሬት ላይ ያሉ ሰዎች። ገባ? ለኔ አሁን እኔ ያለሁበት ቤት ያከራየልኝ አከራዩ ኦርቶዶክስ ነው ያቀኝ። ታቦት ሲወጣ የምንጠብቅ መሬት የምናነጥፍ ምሳሌ አሁን በቀደም እኔ እያስፈጠርኩ ነበር። ሳስፈጥር ሂዶ አንዳንድ ነገር ሲገዙልኝ የነበሩት ክርስቲያኖች ናቸው። እንዲህ ነው የምንተጋገዘው። ልብ ብለህ ስማኝ። ሶስተኛ ቅጣት እንዲህ ስለኝ እፎይ እንዲህ ነው ብዬ ተናገርኩ። ልብ ብለህ ስማኝ። ከዛ በኋላ የዛን ቀን እንኳን የነገረኝ ሰው የለም። በነጋታው ማን ነው የምታሳምነው? እኔ እኮ አብሬ ተወልጄ ያደግኩ ወንድምህ ነኝ። ለምን አሰማኝ? ንግግሬን አስጨርስ መጀመሪያ። ጊፍተሩ አብዱ ነበር ስሙ። አላሁ አክበር ከቢራ አይደለም ስማኝ። ከዛ በኋላ ካልኩ በኋላ በነጋታው እንዲህ ተባለ። ስህተት ነው አልኩ። ቪዲዮ ሰራው። ልብ ላይ ቪዲዮ ነው ይስራል። ሰዎች ቀልባቸው የተሰበረ ሰዎች ድንገት ባለማወቃቸው አንደኛ ደረጃ እኔን ጥፋት ካለብኝ እንደ አንድ ሙስሊም ማሜ ይሄ ስህተት ነው ተው ስትለኝ ጀነትን ጋበዝከኝ ማለት ነው። ገባ? ጀነትን እየጋበዝከኝ ነው። ስህተት ላይ ነህ ተው ይሄ ልክ አይደለም ስትለኝ ከዛ ውጪ ገባ? ከዛ ውጪ አንድ ሰው ሳትመክረኝ ቪዲዮ ሰርተክ ምን ማለትክ ሙስሊሙ እንዲጠላኝ ነው ማሜ ከፈረ ነው ማሜ ሲጀመር እኔ ልወቀስበት የሚችለው አንድ ነገር ነው። እፎይ ቤት ጀስት እኔ እናንተ ፌስ ለፌስ እንደተገናኘ ነው ገብቼ አንተ ቤት ማለት ነው። ልክ እፎይ ጋር ገብቼ አብረን አውርተን እሱ በሚያወራው ረሱልን ሲናገር እስልምና ሲያንቋሽሽ አላህን ሲናገር አንተ ጎበዝ ነህ ጀግና ነህ እንደዚህ ነህ ካል ይሄ ስህተት ነው። አላቀው አያቀኝ ፊልድ አይደል እኔ ጌም ተጫወተ። ከዛ በኋላ ነው ይሄ አሁን አንተ የምትለው ሙስሊሞች ለምን ጊፍት ምናምን አሲያ ጠራችኝ እንዲህ ለምን አንቢ ያልክ ስትል ተሸንፌ ነው እኮ እኔ አልኳት። እኔ እኮ ተሸንፌ ነው ገባ እንጂ ሙስሊሙ ለምን ጊፍት አልሰጠኝም ለምን እንዲህ አላደረገልኝም አላልኩም። እኔ ሰውየውን ደግሞ ወላሂ ብለን የምትምለው እኔ ቦታ ሆነ ገባ? እኔ እኮ ድንበር ያለፍኩት በአላህ ነው እኮ። አንተ ቪዲዮ የምትሰራው ለሌሎቹ የምታስተላልፈው ገባ? ከሌሎች ሙስሊሞች ጋር የምታቀሳስረኝ ይሄ በጣም ወንጀል ነው። አንድ ሙስሊም ወንድማችሁን መክራችሁ ስህተት ላይ ያለውን መመለስ የማትችሉ ከሆነ ስለ የትኛው እምነት ነው የምታወራልኝ? እናንተ እኮ እኔ ድንበር ያለፍኩት አላህ ላይ አንደኛው ነገር አሁንም ወንጀል እየሰራህ ነው። አስጨርሰኝ ቆይ አስጨርሰኝ። በሌላ ሃይማኖት የተሳሳቱት ሰው ላይ ሰዎች ወደዳለሁ ብለህ እንደዚህ እያደረግህ ከሆነ ተሳስተሃል አባቴ። የምን መወደድ ነው? ስለ የትኛው መወደድ ነው የምታወራው? ናችሁ እንዴ እናንተ እንደዚህ ናችሁ እንዴ እናንተ? ምን አባል ፌስ ለፌስ ባገኘ ግንባርህን ወንፊት ነው የማደርገው። ይሄ ወንድ ልጅ ንግግር ነው ባይዘው። ፌስ ለፌስ እንዴት ታወራም ሽንታም
እንዲህ ትፎክራለህ እንጂ አቴንሽን ለማግኘት። አንተ እኮ ከትላንት ወዲያ ጆከር በዛ ደረጃ ማህበረሰብን ህዝብን ሲሰድ የነበረ አስገብተው ቁጭ ብለህ ስትሸቀለጥ የነበር ሰው ነው። አሁን ከ5 ደቂቃ በፊት አንተ እኔ ማሜን ከሱ ጋር እኔ አንድ ገስ ላይ አልተቀመጥኩም። ጆከር ረሱል ያልተሳደበም አንድ ቀን ወላሂ በጣም አስተጋሪ ጆከር እኔ ማልተሳደብኩም አንድ ቀን ረሱል ያልተሳደበም አለይሂ ሰላም እኔ ማልተሳደብኩም አልሳደብም። ካንተ ይበልጣል። እኔ አልተሳደብኩም አልሳደብም። እመነኝ እንደ ሙስሊም ይበልጣል ሞቶ የሰው ልጅ ነው ተደረገው ምን አገባ ሰው ይጠይቃል አለቀ። አንተ እኮ ረሱላችን እየተሳደበ እየተዘለለ ሰው ምን አገባ አንተ በአላህ ስራ ለምን ትገባለህ? እናንተ እኮ የሰው ስራና የአላህን ስራ ለጌታችሁ ማወቅ አጣጥ። እኔ በወንጀል የሚቀጣኝ አላህ ነው። አላህ የውመል ቂያማ ለሰው ልጅ ሁለት ነገር አዘጋጅቷል። አሁን ወንፊት ይደረጋል አልከኝ። ግንባሬ ግን ለወንፊት ይመቻል። ካንተ ጀሃነምና ጀነት አላህ የውመል ቂያማ ለሰው ልጅ ያዘጋጃል። ወላሂ ካንተ አላህ ላይ ድንበር ካለ አላህ ተቀበለኝ ነው። አንተ ምትችለው እኔን ማስታወስ ነው። ለአላህ ብዬ ለምወደው መቀበል ያለ መቀበል ስማኝ፣ አንድ ቃል ልሰጥህ ልሂድ። እኔ ከዛሬ ጀምሮ ለአላህ ብዬ ከህይወቴ በላይ ለምወዳቸው ነብይ አለይሂ ሰላቱ ሰላም ብዬ ያንተን ወንድምነት ከተቻለ ቆርጫለሁ። እኔ እናንተ ወንድም አይደለም። ከዛን ቀን ጀምሮ ይቅርታ ጠየቅ አልጠየቅ አይቻልም። ወንድምህን መራቅ አይቻልም። አያስፈልግም። መሰሎችህንም ለማስደሰት አይደለም። አንተ መሀይም ስማኝ፣ ወላሂ ወቢላሂ ማንንም ለማስደሰት አይደለም። አላህ በሚያውቀው ልጄን እንሳኝ ማለት ነው። ለአላህ ብዬ ጠላሁ ወደኝ ምን ልታረግልኝ? ወደኝ ለአላህ ብዬ ጠልቻለሁ። ዱንያ ላይ አይደለም አኺራ ላይ አያገናኘን። ሰውዬ ሲጀመር አንገናኝም እንጂ ቀበራችን ለየክል ነው። ጀነትም ጀሃነም ስትገባ ገባ ልሸኝ ይችላለሁ እንዴ? የአባትህ ርስት አደረገው እንደ ጀነት አላህ አጎት አደረገው እንዴ? አላህ እንዳንተ ይመስላል እንዴ? አላህ አንተን ይመስላል እንዴ? አላህ በሰማይና ምድር ስማ። አቡ ሁነይፋ ለጊፍት ብለ አንዱን ሰካራም ለጊፍት ብለ ሰክሮ ሲያስቸግራቸው መክሮ መጣጣቱና ሞተ። ሰላተል ጀናዛ ሰግድበትም ሃይማኖቴ ያለው ለማለት ለነብያችን ያለው ለማለት የተሳቅ ድሮንም ተሳካተ የለኝም ያለው መተው ጊዜ ማለሆነ ነው ያለው። ያ ጀነት ተቀደሰ ይስማኝ። ጀነት የአላህ ስልጣን ነው። በአላህ ስራ አትግባ። እኔ ሲፈልግ ይቀጣል፣ ሲፈልግ ይመረኛል። አላህ ምን ነው የግል አድርጋችሁ ርስት አደረገው። ገባ? የምቀኝነታችሁ ምቀኝነት ቪዲዮ እኔ ላይ ይሰጥ። ይሄን እኮ መስራት የነበረባቸው እኮ እንደው እኔ በሳሳቱ እንኳን ክርስቲያኖች ነበሩ እንጂ አንድ ሙስሊም እኮ እፎይ ኪንግ ነው ብሎ ቪዲዮ ሰራ እንዲህ ተቀጣ ብለው ፕሮፓጋንዳ ቢሰሩ ከነሱ ያምራል። ለነሱ ስለተጠቀመ ሙስሊሙ አይቤ አንተ አይደለህም እናትህም አባትህም ከመቃብር ያሉት ከረሱል ላይ ያበልጡልኝም አላህ ይርሃማቸው። ቻው አለቃ የለንም ከኔ ጋር ስሜን አትጥራ፣ ስሜን አልጠራም። ሰውዬ ታቀኛለህ። ምን ያገናኘናል ሲጀመር? ሰላሙ አለይኩም። እኔ እየጠየቅኩ ያ ቪዲዮ ሰራኸው ምን እንዲሆን ነው? ያን ቪዲዮ የሰራሁት እየመጣሁ ሼር ያደረጉልኝ ያንተን ቪዲዮ ሼር እያደረጉልኝ ገባ ወንድምክ ሲሉኝ ተሰማኝ። ወንድም ወላሂ አልዓዚም ወንድም ባጣ ብቻዬን ብወለድ የተመኘሁበት ቀን ሰው ወንድም ባጣው ብሎ ያለቅሳል። እኔ ደግሞ ለምን ወንድም እንደዚህ አይነት ወንድም ሰጠኸኝ ያ አላህ ያልኩበት ቀን ያን ቀን ነው። ወንድም ያለም ከአንተ በላይ ጃሂል አስመሳይ እኮ የለም ምድር ላይ። አላህ አልፈጠረም እኮ እመነኝ። ዛሬ እኔ እንዳንተ አስመስዬ አሽቃብጬ መስዬ አልኖርም። እኔ ማሜ ነኝ። ገባ? እኔ ማሜ ነኝ። ኮሜንት